ከዳናይት ጋር ደግሞ አንድ ሚስጥር አለ። ምናልባት ዳናይት እኔ ማላቅ መስሎሽ ሊሆን ይችላል፣ ግን እኔ ዝም ያልኩት ያኔ ዞሮ ቤተሰብ ነን። እንደገና ደግሞ የድሮ ታሪክ ከኔ በፊት ለተፈጠረ ነገር አይመለከተኝም ብዬ ነው ዝም ያልኩት። ግን አንቺ ማላቅ መስሎሽ ከሆነ ዛሬ እንዳቅ እንድታቂ ነው። እኔ በውስጥ ምናምን ማውራት አቅቶኝ አይደለም፣ ግን በጣም ስላናደርሽኝ ነው። የሰው ሚስጥር ወይም ደግሞ የሰው ነገር ማውጣት ምን ያክል እንደሆነ አንቺም እንድታቂው ዛሬ እንደዚህ ያወራውኝ አይደለ እንድታቂው ያክል ነው። ኦኬ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበለልኝ። እንግዲህ የውላችሁ ዛሬ በማጉዳይ ነው የምሰራው። እንግዲህ ከሳይድና ካዩ ወጥቼ እንግዲህ ስለዚህ ስለማን ነበረ ስሟ ራሱ ጠፋብኝ። ስለ ዳናይት ልሰራ ነው። እኔ መጀመሪያ ላይ ቪዲዮ ሲለቁ ስትለቅ ቻናል ስለከፈተች ቻናሏ ላይ ለቀቀች። ዝም አልኩኝ። በመጀመሪያ ደረጃ እኔ ስንት ጊዜ እንስራ ስላት እምቢ ብላኝ ከሳይድ ጋር ጀመረች። ዝም አልኩኝ። ሁለተኛ ቪዲዮ ሰራች። የመጀመሪያ ቪዲዮ ስትሰራ ዝም አልኩኝ። አላወራም ብዬ ማለት ጭራሽ ሁለተኛ ቪዲዮ ለቀቀች። እንዴ ሰው ዝም ሲል በቃ ምንም ነገር የማያውቅ ምናምን ነው ይመስላችኋል? ምን ብላ ነው የመጀመሪያውን ቪዲዮ የሰራችው? ቪዲዮ ላይ እንዳያችሁት አይታችሁታል ብዬ አስባለሁ። እኔ ቤተሰቦቼ ጋር ሲያወሩኝ ማለት ነው። እኔ ቤተሰቦቼ ሲያወሩኝ አትግቡ፣ በእኔና በሳይድ መሀል አትግቡ። በቃ እኔና ሳይድ በራሳችን እንደተጋባ ነው በራሳችን ነገሩን መፍታት ነው ፈልገው። ማንንም የሳይድን ቤተሰቦችም ሆነ የራሴን ቤተሰቦች ማስገባት አልፈልግም። እኔ የሳይድ እህቶች ራሱ ሲያወሩኝ በቃ ቁርጥ ነው ማድረገው ነገሩን። ለምን ማንንም ቤተሰብ እዚህ ጋር ማጨቃጨቅ ማስገባት ምናምን አልፈልግም። ይሄ ነገር የኔና የሳይድ ጉዳይ ነው። ስለዚህ ራሱ ወዶ ፈቅዶ ራሱን ገባለው ብሎ በግድ የገባ ሰው ካልሆነ በስተቀር በእኔ በኩል ማንም እንዲገባ ከማንም ጋር መቃየም አልፈልግም ማለት ነው። ስለዚህ እኔና ሳይድ ራሳችን እንደተጋባ ነው። መጀመሪያም ቤተሰብ አይደለም ሄዳረን። ስለዚህ በሰው ሀገር ነው ተገናኝተን የተጋባ ነው። አሁንም ደግሞ ይሄን ሳይድም ሲዶ ሲያገባ ደግሞ በራሱ ጊዜ ነው ያገባው። ስለዚህ ይሄን ነገር የኔም ቤተሰብ ሳይገባ የሳይድም ቤተሰብ ሳይገባ በሁለቱ መሀል መቃየም ሳይኖር ራሴ ነገሩን እፈታለሁ ብዬ ተውኩኝ። ዳናይትን ለምንድን ነው እኔ ማላወራት? ስታወራኝ አሳልፋ እንደምትሰጠኝ ስለማቅ አላወራዋትም። እኔ አሳልፈ ይሰጡኛል ብዬ ጥርጣሬ ያለበት የሚያድርብኝ ሰው አላወራም። ዳናይት ብዙ ጊዜ ስታወራኝ ልክ እንደ አይፎኑ ነበር አንጠልጥላ ወስዳ የምትሰጠኝ ማለት ነው። ዝም ነው የምለው፣ አልመለስኩላትም። ለምን እንደዚህ ያደረግሽ ብሎ ነገር መወቃቀስ ጥሩ አይደለም። አንዳንዴ መለያየት የማትችሉት ሰው አለ፣ መለያየት የምትችሉትና የማትችሉት ሰው አለ። ስለዚህ መለያየት የማትችሉት ነገ ዙራችሁ የምትገናኙት ሰው ጋር ደግሞ ባጭሩ ዝም ብላችሁ ምንም ሳትቃየሙ መራራቁ ነው የሚሻለው ማለት ነው። ቤተሰቦቼ ጋር ሽማግሌ እየላከች ሰው እየላከች ሳይድ የማያውቃቸውን ሁላ ቁጥር እየሰጠች መስጠቱ ከነከሌ ጋር እንደዚህ ጠይቅ እያለች መስጠቷ ሽማግሌ አስላከች። እኔ ከነሱ ጋር እንደምንም ብዬ እንትን አልኩኝ፣ ፈተው እንዴ ከቤተሰቦቼ ጋር ጭራሽ ታራርቅኛለሽ እንጂ እኮ አታገናኘኝም። ምክንያቱም እኔ ስለ ሳይድ የሚያወራኝን ሰው ሁላ እየራኩኝ ነው ማለት ነው፣ እንዳላስቀይማቸው ወይ ደግሞ እነሱ ገብተው ያልሆነ ነገር ነገ እንዲያላችሁ ወይ ደግሞ እንደዚህ ነው ብቻ ተረርታችሁኛል አይደል? የቤተሰብ ጸብ ማድረግ አልፈለኩም። ይሄ የኔና የሳይድ ጉዳይ ብቻ ነው። በቃ የባልና የሚስት ጸብ ነው ብለው እንዲተው ነው ፈልገው። እኔም ለቤተሰቦች የተረዱኝም ተረድተውኝ የባልና የሚስት ጸብ አትግቡ፣ እኛ ነገር እንታረቃለን፣ ችግር የለውም ብዬ ያስረዳዋቸው የተረዱኝም እሺ በቃ አላስ እናንተው ፍቱት ብለው ዝም ብለዋል። እንደዚሁም ደግሞ ዳናይት ልክ እንደ ጎዝምብ ዘላ ድርግም ትላለች። የማታውቂው ብዙ ነገር አለ። አንዳንዴ እኮ ሰውን አውቀዋለሁ ማለት አይቻልም። ምንም የፈለገ ቢኖር ከኔ ጋር አብረሽ አንኖርሽ አብረሽ እንዴት እንደምኖር አላየሽ የፈለገው ምንም ያክል ብታውቂኝ እኔ አንቺ የማታውቂው ብዙ ምስጢር ሊኖር ይችላል። ምናልባት ሳይድ ስላገባብኝ ብቻ አይደለም እንደዚህ የምሯሯጠው። ምናልባት ሌላ ሰው ከሚያስበው አንቺ ከምታስቢው በላይ ሌላ ከባድ ነገር ሊኖር ይችላል። ቢያንስ እንደዚህ ማገናዘብ አለብሽ። የተማርሽ ነሽ፣ ይሄንን ማሰብ አቅቶሽ አይደለም። ግን ሁሉን ነገር እንደዚህ አታምታችሁ ገባሽ? ይሄ ነገር ይሁን ብዬ መጀመሪያ ቪዲዮ ላይ ስትሰራ አይታችሁታል። እንደዚህ ሽማግሌ ልከን ቤተሰብ ጋር ምናምን አለች። ዝም አልኩኝ። እኔ ምንም አላልኳትም። ለካን እቺ ጠጋ ቃለ ማንሳት ነው የሚባለው። እቺ ጠጋ አሁን ይሄ መልእክቴ ለማን መሰላችሁ? ለአዩዬ ነው። አዩ እኔ አሁን ካንቺ ጋር ነኝ።
ባልሽን የምትፈልጊው ከሆነ ከየመን ወደ ኢትዮጵያ አሯሩጠሽ አምጪው። ለኔ አይደለም ሰና ላይ ያለው እሺ እኔ ያለሁት አይደል እሱ ያለው ሰና ምን ሊያረግ ሰና ሄደ ምን ልታረግ ነው ሰና የሄድከው በይው በመጀመሪያ ደረጃ እኔ ሰናን በደንብ ነው የሚያውቀው እኔ አንድ ኩሽና ውስጥ ሆኜ ቀርጬ ሰና ነኝ ስላልቆርጦ ሄዳል መሄድ ስለፈለገ ነው እኔ እውነቱን ልንገርሽ እንጂ ሳይድ የሚሸወር ሰው አይደለም አንቺን እየተጫወተብሽ ነው ምናልባት ሱማያን እየፈለኩ ነው ያለ ሌላ ሰው ነው ሰና እየሮጠ የሚሄደው እኔን ፈልጎ አይደለም አደን እኮ ከሳምንት በላይ አልተቀመጠም እኔን ሱማያን ፈልጎ ሳይሆን ሀቢቤት የሚፈልገው ነገር አለ ሰና የሚፈልገው ነገር ስላለ ነው ገባሽ ስለዚህ ባልሽን ተሎ አምጪ ሱማያን እየፈለኩ ነው ያለ እዛ ጊዜ እንዳይጨርስብሽ ሱማያን ልትፈልግ ከሄድክ አደንኝ ብዬ እንኳን ቪዲዮ ለቀቅ አልመጣም አይሽ ይሄን አንድ በይ ሁለተኛ ደግሞ እንትና ዳናይት የለቀቀችውን ቪዲዮ ላይ አብረን እንየውና ከዳናይት ጋር ደግሞ አንድ ሚስጥር አለ ምናልባት ዳናይት እኔ ማላቅ መስሎሽ ሊሆን ይችላል ግን እኔ ዝም ያልኩት ያኔ ዝሮ ቤተሰብ ነን እንደገና ደግሞ የድሮ ታሪክ ከኔ በፊት ለተፈጠረ ነገር አይመለከተኝም ብዬ ነው ዝም ያልኩት ሁለተኛ ደግሞ እንትና ዳናይት የለቀቀችውን ቪዲዮ ላይ አብረን እንየውና ከዳናይት ጋር ደግሞ አንድ ሚስጥር አለ ምናልባት ዳናይት እኔ ማላቅ መስሎሽ ሊሆን ይችላል ግን እኔ ዝም ያልኩት ያኔ ዝሮ ቤተሰብ ነን እንደገና ደግሞ የድሮ ታሪክ ከኔ በፊት ለተፈጠረ ነገር አይመለከተኝም ብዬ ነው ዝም ያልኩት ግን አንቺ ማላቅ መስሎሽ ከሆነ ዛሬ እንድታቂ ነው እኔ በውስጥ ምናምን ማውራት አቅቶኝ አይደለም ግን በጣም ስላናደርሽኝ ነው የሰው ሚስጥር ወይ ደግሞ የሰው ነገር ማውጣት ምን ያክል እንደሆነ አንቺም እንድታቂው ዛሬ እንደዚህ ያወራውኝ አይደለ እንድታቂው ያክል ነው ኦኬ ሰላም ውድ ቤተሰቦቻችን እንዴት ናችሁ እንኳን ወደ እኔ ቻናል በሰላም መጣችሁ እኔ ዳናይት እባላለሁ ዛሬ ደግሞ ድጋሚ በሌላ ቪዲዮ ተመልሼ መጥቻለሁ እዚህ ቪዲዮ ላይ የት ነው ያለሁት ብትሉኝ ኤልዛቤት የሚባል ቆንጆ ፈርኒቸር ቤት አለ የመን ሰንዓ ሀገር ለምትኖሩ 22 ማዮ ላይ ነው የሚገኘው እና ዛሬ ጥሩ ፈርኒቸር ታገኛላችሁ የቱርክ እቃዎች ናቸው ሁሉ በጣም የሚያምሩ ናቸው እውነት ታይቶ ራሱ አይጠገቡም ጥሩ የቱርክ እቃ የሚባሉ አሉ ቆንጆ አልጋዎች ሶፋዎች እንዲሁም የምግብ ጠረጴዛዎችም አሉ በጣም ጥሩ የሚባሉ እቃዎች ኳሊቲ ያላቸው ማለት ነው ለአይን ራሱ ታይቶ ማይጠገቡ እና ዛሬ የመጣሁበት ዋነኛ ምክንያት እንደምታውቁት የሰይድ ሚስት ሱመያ ቤቷን ሁሉንም ሽጣ ሄዳለች አሁን ደግሞ እኔና ፋዘር ተመካክረን ቆንጆ ቤት ተከራይተንላታል እሱ እንዳለ ሆኖ እዚህ የመጣንበት ምክንያት አንድ ቆንጆ እቃዎች ገዝተን ሰይድን ይዘን ቤት ልንፈርሽለት ማለት ነው የመጣ ነው እና ሐሳቡ ምንድነው ቆንጆ ቃን እናስመርጠውና ሰይድን ለኔ ነው ብለን ለኔ እንዳስመሰለ ማለት ነው ብለን ቆንጆ ካስመረጥነው በኋላ ፈርሸን ሰርፕራይዝ እናደርጋለን ይሄ ሰርፕራይዝ ለሱ ብቻ ይሆናል ብዬ አላስብም ለሱመያም ሰርፕራይዝ ይሆናል ብለን እናስባለን እኔ እህቷ ለሷ እንዴት እንደማስብ በዚህ ቪዲዮ እንድታይልኝ እፈልጋለሁ የቤቱን እቃ ካሟላን በኋላ ሰይድንም ጥሩ ቦታ ካስቀመጥን በኋላ ሱመያንም ያለችበት ፈልገን እናስታርቃቸዋለን ብለን እናስባለን ከው እንዳይመስልህ ነው ከለሩ እንኳን ከቀየር አይል አንተ ነው ስለ ሌላ ከለር ራሱ ሳይመች የሴት ከለር ነው ብለህ ራሱ ከመረጥ ብዬ ነው ነገርኩ እንደዛ አስፈሽ ነው አዎ እንደዛ አስበኝ ነገር በጣም ደስ ይላል በጣም ደስ እንኳን ነገርሽ እውነት ነው ለነገሩ እኔ ላንቺ ብዬ ነው እንን ከለር የመረጥኩት እንጂ ለራሴ ቢሆን ያኛውን ነው ወስደው ኦኬ አራ እንኳን የተናገርኩ እውነቴን ነው አዎ ለምን ለሴት ነው ብለህ እንዴ ቪዲዮውን እንዳያችሁት ነው ምንድነው ያለችው ለሷ አስመስላ ቃል እንድትገዛ ነው ወሬውን እሷ ያወራችሁን ሳልደጋግሞ ወደ ገደለው ስገባ አሁን ምን ችግር አለው ብትገዛለት ልትሉት ትችላላችሁ ስለዚህ አስቀድሜ ሚስጥሩን ልንገራችሁ መሰለኝ እናንተም በዛው አብራችሁን እንድትፈርዱ ማለት ነው ከዚህ በፊት ሰይድ ዳናይት ልጅ ሆና እኔን ነገር ቤተሰብም ጋር እሷም ጋር ወርቻ አላውቅም እኔ ሰማውን ዝም ነው ያልኩት እኔን ሳያገባ በፊት ስለሆነ ስላለፈ ህይወቱ ነው አይመለከተኝም አይደል እና ሊያገባት ጠይቋት ትምህርቴን ልጨርስና እንጋባለን እንደተባባሉ ሰምቻለሁ ዳናይት ይሄ ጥያቄ ላንቺ ነው ላዩም ነው አሁን ታዲያ ለሰይድ ቤት ፈራሽ ያደረግሽ አንቺ ማን ነሽ አስለም ቤት የምትፈርሽለት ዝምድናው ለኔ ነው አንቺ ለሰይድ ነው ዝምድናሽ ምን ቤት ነሽ ደግሞ ትላለች ለሰይድ ብቻ ደግሞ ስተወረድ ሰይድ በጣም ነው የሚያስታውቅብሽ አገረሸብሽ ወይኔ እኮ ግማሹ ኖሬ ሊሆን ይችላል የሰማሁትን ያላቅልሽም ዙሮ ግን ምንድነው ዝምድናሽ ወይም ደግሞ ጓደኝነትሽ ለኔ ከሆነ አንቺ ምን ቤት ነሽ ሰይድ ቤት የምትፈርሽለት እስኪ እንደው ፍረዱኝ ለማንሽ አንቺ እንዴ ጉድ እኮ ነው ሰው እኮ ዝም ብሎ ነው እኔ አልኳችሁ የርጎ ዝም ብራት ልጅቷ
እንዴ እኔ ለሰይድ ማን ቤት ፈራሽ አደረገሽ? ገና ለገና እኔ ቤት ዕቃ ሽጬ ስለሄድኩኝ አንቺ ሰይድን ጠርተሽ ፋዘር አልሽ እንጂ እርግጠኛ ነኝ ምንም ከፋዘርሽ ጋር አልተመካከርሽም። ምንም በጣም እርግጠኛ ነኝ ከፋዘርሽ ጋር ሳትመካከሪ ነው ይሄን ቤት ያደረግሽው። አሁን ዝም ብለሽ ስትዘባርቂ ነው እንጂ እንዴ እንዴት ነው ለሰይድ አንቺ ቤት የምትፈርሽው? እኔ መች ፈርሽለት አልኩሽ? ነገርሽኝ ቤት ፈርሽለታለሁ። እንግዲህ አስቡ ሙሉ ሹቃዛ ቤት አሟልታ ልታስገባው። ከዛስ አዩ የለችም ሱመያም አትመጣም አይደል? ያለውበት ድረስ የምትፈልጊው ሰይድ ያላገኘኝ አንቺ እንዴት ነው የምታገኘው እንዴ? የፈለገው ነገር ቤተሰብ ድረስ ብትሄጂ የት ታገኝተሽ ነው? የት ታገኘኛለሽ? እና እኔ ምን እንደምልሽ ራሱ እኮ አላውቅም እንዴ። በጣም እኮ ነው የሚገርመው። እንዴት ነው አንቺ ቤት የምትፈርሽለት? ይኸውልሽ አዩ ሲፈጠር ሰይድ ራሱ ማለት ነው ሰይድ ራሱ እየሮጠ እኔ መጀመሪያ አረቦች መስሎኝ ነበር። ያማ ምን አድርገዋል መሰላችሁ? ወይ ደግሞ አረብ ልድሪው ነው ቤት ፈርሸሽለት ከጓደኞችሽ አንደኛዋን ዳሪኝ ይልሻል። እሺ በቃ ሱመያ መሄደች ብሎሽ ነው እንጂ ወይ እንደዚህ አድርግ ብሎሽ ነው እንጂ በጤናሽማ እንደዚህ አታድርጊም። ሰይድ ሲፈጠር ሰና ይሄን ያክል ጊዜ ምን ያደርጋል? እስኪ እንደው ንገሩኝ። ይሄን ያክል ጊዜ ምን ያደርጋል? ሰና እንዳልሆንኩኝ እያወቀ ያለው እስካሁን ሰና ነው። ግን እኮ ሰና እንደሌለ ያውቃል። ግጥም አድርጎ ነው ሰና እንደሌለ ያውቀው። ግን ሰና ለምን ሄደ? ሰና ቤት አለው ቤት የለውም? ቤቱን ሽጬው ነው የመጣሁት። ቤቱን አልኩኝ ምን በቃ ቤቱ ተከራይቷል፣ የኛ አይደለም። ሰናም የሚኖረው ፍንዶቅ ነው፣ ሆቴል ውስጥ ነው። እዚህም አደም ቢመጣ የሚኖረው ሆቴል ውስጥ ነው። ግን ያለው የት ነው? መርጦ ሰና ነው ያለው። ግን ምን እያለ ነው? እኔ ሱመያና ልጆችን እየፈለግኩኝ ነው። ኧረ እባክህ ማንን ልሸውድ ነው እንዴ? መች ፈልገኝ አልኩ። ደግሞ እኮ የማወጣው ትኬት እኔ እርግጠኛ ነኝ ባለፈው ኢትዮጵያ ነኝ ስል ሳታጣራ ውሸቷን ነው ሳትል ምን ሳትል ላጥ ብለህ ሄድከው የሆነ ነገር አለክ እንጂ ትክክለኛ እኔን ፈልገኝ አይደለም፣ ማንንም ፈልጋ አይደለም፣ ምንም ልትፈልግ አይደለም የሄድከው። የሆነ ነገር አለ ወይ እኔ ለየመኒዋ ሚስትክ የሆነ ነገር ልታስተካክል ሄደ ነው ወይ እኔ እንደው አግብተሃል እዚህ ወተክ አፍረክ ነው እንዴት አሁን አዩን አግብቼ እንደገና ደግሞ ሌላ ሶስተኛ ሴት አገባው ብዬ እንዴት አወራለሁ እያልክ አሁን ላንተ ምናልባት ለዩቲዩብ ምናልባት ወይ በሱመያ ተናድጄ አገባው ለማለት እኔ ጠፍታለች ቀነጭራሹ በቃ እምቢ ብላኛለች እምቢ ስላልኩ ተናደቅ ወይ አገባው ልበል እያልክ እያሰብክ ይሆናል እንጂ ማንም ሰው በተለይ እንደ ሰይድ አይነት ሰው ሁሉ ነገር ሂሳብ አድርጎ የሚንቀሳቀስ ሰው ኩሽና ሁኜ ኢትዮጵያ ደረስኩኝ ስላልኩ እንዴት ኤርፖርት አላስገባው አየር የለ ምን የለ አንድ ነገር የለም። በዛሬ ደግሞ የልጆቹ ነገር አልስተካከልልኝ ብሏል ብዬ ሰይድ ከኔ የበለጠ ሁሉን ነገር እንዴት እንደማይኬድ ምናምን ያውቃል። ምንም ነገር ሳያስተውል ምንም ነገር ሳይል ኩሽና ቁጭ ብዬ ስለቀረጽኩኝ ኢትዮጵያ ገባው አልሐምዱሊላህ ስላልኩኝ መንገድ ምናምን አላስገባውም ላጥ ብሎ ሄደ። ከዛ ምን አለ ሱመያን እየፈለኩ ነው አለ። ከዛ ነው ተመልሼ እኔ ያልሄድኩኝ ማውቄ ነው የመን ያለው ስል የመን ሩጦ መጣ አለ። በሳምንት ነው እንግዲህ በረራ ያለው ኦሮብሮ ማለት ነው። ድጋሚ የት መጣ? የመን መጣ ማለት ነው። ከአዲስ አበባ ወደ የመን መጣ። ከአዲስ አበባ ወደ የመን መጥቶ እኔ ያለሁት እንግዲህ አደን ነው አይደለ? የት ነው ሄደው? ዳናይ ደውላና ሱመያን እጄልሃለሁ ስትለው አሳይታችኋል፣ ሰምታችኋል አይደለም? ሱመያ የት ናት አገናኝኛል አላት። ወላ የተላከለት ነገር የለ። በዛች ዝምጥ ብቻ ብድግ ብሎ ሄደ። ግን ምክንያት ነው ይሁላ ነገር ሰይድ ሰና ቁጭ የሚልበት ምክንያት ፈለጋ ነው። ለምን እኔ አደን ከሆንኩኝ እንዴት ሰይድ ሰና ምን እያደረገ ነው አላ። ስለዚህ እኔ በርግጥ እኔ ሰና ላይ አሁን በዚህ ሰዓት ምን እየሰራ እንደሆነ እኔ በደንብ አውቃለሁ። ይህንን ሚስጥር አንድ ቀን የማወራችሁ ይሆናል ማለት ነው። ግን እዚህ ጋር እኔ መሸፈኛ እየሆንኩኝ ነው። ሰይድ የሚፈልገውን ነገር እያደረገ እኔ ምን እያደረገኝ ነው? መሸፋፈኛ እያደረገኝ ነው። እሱ እዛ ጋር የሚፈልገውን ነገር ያደርጋል። መቼም ቢሆን ይህን ሱመያ አታወራም ብሎ በጣም እርግጠኛ ስለሆነ አታወራም እንደማላወራም ስለሚያውቅ የሰው ነገር በሰው ነገር ሆነ ምንም ነገር ይሁን መግባት ስለማልፈልግ እዚህ ጋር ትልቅ ሚስጥር አለ። ያን ነገር መቼም አታወራም። ለምን ዩቲዩብ ላይ አልወጣማ። ያዩን ጉዳይም እሱ ስለወጣው ነው እኔ ሞጥቼ ያወራሁት እንጂ ዝም ቢል ኑሮ እንደማላወራ ያውቃል።
ልቤ ብዙ ነገር እንደሚችል ስለሚያውቅ ነው ሰና ላይ ሱመያን እየፈለኩ ነው ይላል። አደን ትንሽ መጥቶ ይቀመጣል። ፈለኳት አጣዋት ብሎ የት ነው የሚሄደው? ሩጦ ሰና። አደን ትንሽ ይመጣል። ፈለኳት አጣዋት ብሎ ባህሯ ላይ ቀረጽ ያደርጋል። ሩጦ ሰና ነው የሚሄደው ማለት ነው። እኔ ለምን ሱመያ ቻይናት ብሎ ግን ይሄን ነገር እኔ ሰይድ እንደ ድሮ መስዬ ከሆነ በጣም ሳስታል። እኔ መጀመሪያ ራሱ አንተ አዩ ልክ እንዳገባ ነበር እዚህ ላይ የደረሰብኝ። ግን ኮሜንት ላይ በውስጥ ያኔ እንዳታወሪ የባልሽን አይብ መሰተር አለብሽ፣ ሚስት ነሽ፣ ምንም ነገር እንዳታወሪ ሚስጥር አወራለሁ ብዬ ነበር ከዚህ በፊት ካስታወሳችሁት። የሆነ ሚስጥር አለ እናገራለሁ ስል በአላህ እንዳታወሪ በጣም ብዙ ኮሜንት ነው ያሉ። ሱመያ የባልሽን ነውር እንዳታወጪ ሲሉ ዝም አልኩኝ። እኔ አልሐምዱሊላህ ምንም ነገር ስለሌለብኝ። ሰይድ አንተ ግን ታውቃለህ ምን እንዳለ። ስለዚህ አሁን ያን ነገር ሱመያ ምንም አታመጣም እያልክ ወይ ደግሞ እውነቱን ተናገር። ለምን ሰና እንደምትሄድ ዝም ብለክ ሰና ነኝ ስልክ ሩጠህ ለምን እንደምትሄድ፣ ኢትዮጵያ ነኝ ስልክ ለምን ሩጠህ እንደምትሄድ እውነቱን ተናገር። ከዛ እውነቱን ተናገርና አንተ እኔ አሁን እድል እየሰጠውክ ነው። በራስህ ባፍክ እውነቱን ተናገር። እኔ ከማውራቴ በፊት ማለት ነው። ማስረዳት የምትፈልገውም ነገር ካለ ማብራራት የምትፈልገውም ነገር ካለ ነገ ወተክ ይሄ ነገር ምናልባት አውርቼው እስከ መጨረሻው ወይ ደግሞ ከምትል እሷ እንዲያርጋኝ ነው እንደዚህ ያደረኩት ምናምን ከምትል ራስክ ውጣና አብራራ። ይሄ መጨረሻ ማስጠንቀቂያ ነው። እኔን መሸፋፈኛ አታድርገኝ። ገባህ? እየፈለኳት ነው ግረ መንገዴን። አዎ በል ችግር የለውም። ግን ሙሉ ለሙሉ እኔን እንደሚፈልግ ሰው አታስመስለው። ኦኬ። ሁለተኛ ነገር ደግሞ አንቺ ዳናይ ደግሞ አርፈሽ ተቀመጭ። በማያገባሽ ነገር ጥልቅ አትበይ። ዩቲዩብ ከፍተሻል፣ ዩቲዩብ ስሪ። ይሄ ግዴታ ለሰይድ ዩቲዩብ ከፈትሽና ለሰይድ ቤት መፈረሽ አለብሽ እንዴ? በመጀመሪያ ደረጃ እኔ ዩቲዩብ መክፈቷ ራሱ አልጣመኝም። እኔ ልጅቷን እኮ ባላቃት እኔ ዩቲዩብ መክፈቷ ራሱ ምንም ለምን ማንም ሰው ዩቲዩብ ይከፍታል አይደል እንዴ? ፎቶ እንኳን መነሳት የማትፈልግ ልጅ እኮ ናት። በአንድ ቀን ብድግ ብላ እኔ ደግሞ ገና ከሰና ከመውጣቴ እሷ ዩቲዩብ መክፈቷ። ስንት አመት ነው ሰና የኖርኩት? እንደው እስኪ ፍረዱ። ስንት አመት እኔ ስንት ጊዜ ለመንኳት፣ ዳኒ ዩቲዩብ እንስራ ስሪ አብረሽኝ እንድትሰሪ አብረሽኝ እፈልጋለሁ፣ ለምን አብረን አንሰራም? ኧረ እኔ በጭራሽ አበዳን አልሰራም ያለች ሴትዮ እኔ ገና ሰና እግሬ ከመውጣቴ እንዴት እንደሰራች ይሄ ነገር የሆነ ቅንብር ነገር አለው። እሱን የራሳችሁ ጉዳይ ነው። ለማንኛውም ቤተሰቦች ጋር ምንም አይነት ሽማግሌ አትላኩ። የማይመለከታችሁ ሰዎች አትግቡ ባካችሁ። እኔን የምታቆኝ የኔ የሱመያ ቤተሰብ ነኝ ብላችሁ የምታስቡ ሰዎች በምን ተባበሩ? ዝም በማለት ተባበሩ። በማይመለከታችሁ ጉዳይ አትግቡ። ከቤተሰቦች ጋር ሲፈጠር እኮ እኔ የሚመለከታቸዋል ብዬ የማስባቸው ሰዎች አሉ። እዚህ ጋር ወጥቼ ከሌ ያገባችሁም ዘመዶች ብትሆኑ ብዬ ዝቅ እንዳደረጋችሁ የምትፈልጉ አይመስለኝም። ስለዚህ እጃችሁን የምትሰዱ ሰዎች አውጡ። እጃችሁ ረጃጅም ሰዎች አውጡ። ቤተሰብ ድረስ የምታቁኝ ሰዎች ዝም ብላችሁ ድንቡቅ አትበሉ እንዴ። ሰይድ እከሌን ታውቃታለህ፣ የከሌን ቁጥር እንስጣ፣ እከሌን እንደዚህ ያደርግ፣ እከሌን እንደዚህ አትበሉ። ምን አገባችሁ እንዴ? ሰይድ እኔና ሰይድና ባልና ሚስት ነን አይደል? ነገ ድንገት ብንታረቅ እናንተ ጋር እንዴት ነው የምታረቀው? እስኪ ንገሩኝ እንዴ። አሁን ዳናይት ከአንቺ ጋር ነገ እንዴት ነው የምታረቀው? ደግሞ እንፈልጋት አፈልግኝ፣ እኔንም ቤቱንም ፈርሹ። እኔ ግን መልእክቴ አዩዬ እንዳትቀሚ፣ ሰይድን ትፈልጊዋለሽ? ደውይለትና አንተ ያለው ሰና፣ ሱማያ ያለችው አደን። በነገራችን ላይ አሁን አንቺ ሊሸውድሽ ይችላል። አደን ማለት እኮ ቅርብ ነው እንዳይልሽ። አደን ማለት እንደምን መሰለሽ፣ ቢያንስ እንደ አዲስ አበባና እንደ ጎንደር በጣም ይርቃል። የ22 ሰዓት መንገድ ነው ባጭሩ። አደን የ22 ሰዓት ወይ ደግሞ ፈጠነ ከተባለ የ11 ሰዓት 11 ሰዓት ባጭሩ የ22 ሰዓት መንገድ ነው በመኪና እንደዛ ነው። እንዳይሸውድሽ ቅርብ ናት። እዚች አዲስ አበባ ወደ አዳማ ወይ ደግሞ አዲስ አበባ ወደ ሌላ ክፍለ ሀገር እዛቸው ቅርብ እንደሚካሄደው እንደዛ መስሎሽ እንዳይሸውድሽ። በጣም ሩቅ ነው። እኔ ያለሁት የት ነው? አደን የሚባል ከተማ። ሰይድ ያለው የት ነው? ሰናአ የሚባል ከተማ፣ ድሮ የየመን ዋና ከተማ የነበረች ማለት ነው። ስለዚህ እዛ ስለሆነ ያለው ምን እየሰራ ነው? ይህን ያክል የሩቅ መንገድ የሁለት ቀን መንገድ ባጭሩ።
የዚህን ያክል ሩቅ መንገድ አንተ ሰናአ ላይ ምን እየሰራ ነው? ማንን ነው የምትፈልገው? በይው እኔ ያለው የት ነው? አደን እንደውም ግጥም አድርጎ ያውቃል። ቪዲዮ ሰርቻለሁ ምናምን አለ ባህር አለ በደንብ ያውቃል። እዛ መሆን ስለፈለገ ነው። ስለዚህ ምን ትይዋለሽ? ወደ አደን ተመለስና ቀጥ ብለህ ወደ ኢትዮጵያ ነው። ገባሽ? አሁን አንቺን እየሸወደሽ ስለሆነ እኔን ካላመንሽ ደግሞ አንቺና እሱን ማጣላችሁ መስሎሽ የመንን የሚያውቅ ሰው ጠይቂ፣ ማንንም ሰው ጠይቂ። ያሲን ያውቀዋል። አሁን ለምሳሌ ያሲን ኢትዮጵያን በደንብ ነው የሚያውቀው። ኢትዮጵያን አልኩኝ አደንን ያውቀዋል። የመንን ያውቀዋል። ያሲን የመንን ያውቃል በደንብ። ማነው ስሙ ሀሰን ያውቃል። የመን ነበረ። ምን ያክል ርቀት እንዳለ ያውቃል። ሌላም የሰይድ ጓደኞች ያውቃሉ። አንቺ ታውቂያቸው አላውቅም። ሌላ ሰው ጠይቂ ምን ያክል ርቀት እንዳለው ሰናአና አደን አጣሪና ናበዩ ማለት ነው። መልእክቴ ላንቺ ነው የኔ ቆንጆ። በተረፈ ሰይድዬ በዚሁ ግርግር እንግዲህ አንዱ ቤት ይፈርሽላል፣ አንዱ ደግሞ ነገ አንዷ ተነስታ መኪና ትገዛላለች። ከኩለረክስ ወደ ቤት ፍረሻ፣ ከቤት ፍረሻ ነገ ወደ ቤት። ዳናይትዬ ግን እኮ መኪናውንም ሽጦታል። መኪናሽን ልትሰጪው ነው ወይስ ሌላ መኪና ልገዥለት ነው? ይህን ነገር ግን አላወቁም። እንግዲህ ሹቃ ከፈረሽለት ላይ ቀር እንዴት መኪና አልገዛሽለትም? ወይ ደግሞ እርግጠኛ ነኝ መኪናሽን እየሰጠሽው ነው። ለማንኛውም የራሳችሁ ጉዳይ ነው። ሱዱ ምን አገባኝ። በአጭሩ እንግዲህ የዛሬው ቪዲዮ ይመስላል። በዚህ ቪዲዮ ላይ መስራት አልፈለኩም ነበረ፣ ግን እኔ የማንም ማለባበሻ መሆን ስለማልፈልግ ነው ተናድጄ የሰራሁት እንዳይመስላችሁ። ነገ ዋናውን ሚስጥር ሳወራው እንዴ ስለምትሉ ሱመያ ቀንተሽ ነው ብላችሁ ቀድማችሁ ኮመንት እንዳጽፉ። በእርግጥ የኔ ወዶች ስለምትወዱኝ ጥሩ ኮመንት ነው እኔ የኔ ቤት ውስጥ ያለው። በዚህም በጣም አመሰግናለሁ። እኔ እንደምትወዱኝ አላህ ይወደዳችሁ። ጥሩ ባል የሚወዳችሁ እንዳይኑ ብለን የሚሳሳላችሁ ስትርቁት የሚጨንቀው ባል አላህ ይስጣችሁ ማለት ነው። ለወንዶችም እንደዛው። በተረፈ የዛሬው ቪዲዮ ይህንን ይመስላል። ወዳችኋለሁ፣ አከብራችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።